ጌታ የተመሰገነ ይሁን። እንደ ልማድ አይሆንብንና ሁላችንም ቆመን ከእግዚአብሔር ቃል አብረን እናነብና እንጸልያለን። መጀመሪያ ጌታ ይባረክ። እግዚአብሔርን የሚፈራ ሰው ማን ነው? በተመረጠለት መንገድ ያስተምረዋል፣ ዘመኑን በደስታ ያሳልፋል፣ ዘሩም ምድርን ይወርሳል። እግዚአብሔር ምስጢሩን ከሚፈሩት ወዳጆቹ አይሰውርም፣ ኪዳኑንም ይገልጥላቸዋል። ልዑል እግዚአብሔር አምላካችን ይኸው በፊትህ አለን፣ ልጆችህ የጠራህን ዛሬ ደግሞ ለዓላማህ ለቅድህ ለፈቃድህ የሰበሰብከን በብዙ ምስጋና በፊትህ አለን። አሁን እኔ ጸልያለሁ ጌታ ሆይ ከኔ የሆነ አንዳች ነገር ግን ካንተ የሆነ ሁሉ እንዳይከለከልብን ለነፍሳችን ለመንፈሳችን ለውስጠኛ ማንነታችን ዛሬ ጌታ ሆይ ከዚህ ስንወጣ ጀምሮ ለሕይወታችን ዋና የሆነውን ቁልፍ አስይዘን ልከን ሞቶ በተነሳው እጅግ ደስ ባሰኘ በወደድከው በመድኃኒታችን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። ሕዝቡም አለ አሜን። ጌታ ይባርካችሁ። ኢሳይያስ 33 ያነበብኩት መዝሙር 25 ነው። እኔ ግን ማንበብ የምፈልገው አሁን እንደገና ኢሳይያስ 33:6 ኢሳይያስ እግዚአብሔር በአርያም ከፍ ከፍ አለ፣ ጽዮን በጽድቅና በፍትህ ጽዮንን ማለት እኛን ማለት ነው፣ ቤተክርስቲያንን ማለት ነው፣ አማኞችን ማለት ነው። በጽድቅና በትህትና ይሞላል፣ በፍትህ ይሞላል። እርሱ ለዘመንህ የሚያስተማምን መሰረት የደህንነትህ የእውቀትና የጥበብ መዝገብ ይሆናል። እግዚአብሔር መፍራት የዚህ ሀብት ቁልፍ ነው ይላል። ስለ ከፍታ ይናገራል፣ ስለ ፍትህ ይናገራል፣ ስለ ጽድቅ ይናገርና የዚህ ሁሉ ደግሞ ቁልፍ እግዚአብሔርን መፍራት ነው ይላል። ሁለት ፍርሃቶች አሉ። አንደኛው ኔጌቲቭ ነው፣ አንደኛው ፖዚቲቭ ነው። በመጀመሪያ በመልካም በሆነው እንጀምራለን። ለዘመንህ የሚያስተማምን መሰረት የደህንነትና የእውቀት ጥበብ መዝገብ ይሆናል። እግዚአብሔርን መፍራት የዚህ ሁሉ ሀብትና ቁልፍ ይሆናል። ምሳሌ ምዕራፍ 4:7 ላይ እግዚአብሔር ቃል ምን ይላል? ጥበብ አይነተኛ ነገር ናት ይላል። ጥበብ አይነተኛ ነገር ናት፣ የበላይ ናት፣ ከፍ ያለች ናት። ፈልጋት ጥበብ ለማግኘት ሰው ብዙ መንገድ ይሄዳል፣ ብዙ ገንዘብ ያወጣል፣ ብዙ ጊዜ ያቃጥላል። ጥበብ በጣም አስፈላጊ ነገር ስለሆነ እንደውም የጥበብ መካሪዎች አሉ። በቃ ንግግራ ሲገባቸው ለማማከር ብዙ ገንዘብ ከፍለው ወደዛ ይሄዱና ጥበብን፣ ምክርን፣ እውቀትን ለማግኘት ይጥራሉ። ጥበብ የጎደለው ሰው ብዙ ስህተት ውስጥ ጉድለት ውስጥ ኪሳራ ውስጥ ሁሉ ይደርሳል። ጥበብ አይነተኛ ነገር ናት። wisdom is the primary thing። ዋናው ነገር ጥበብ ነው ይላል። ዛሬ ማካፈላችሁ ቃል ብዙ የሚሰበክም በዘመናችን ላይሆን ይችላል። ያም ደግሞ እውቀት ስለጎደለብን፣ ስለጠፋብን፣ ስላልተማርነው፣ ስለራቀ ብዙ ማግኘትና መሆን ካለብን ነገር ተለይተን ሊሆን ይችላል። ምሳሌ 9:10 ላይ ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጀመሪያው
በተለያየ ትምህርት ቤት በተለያየ ትሬኒንግ በተለያየ ደግሞ ኦንላይን ከምንቃርመው ሁሉ እውቀት የበለጠ ወገኖች ሆይ ጥበብ እግዚአብሔርን መፍራት ነው። እስቲ አጨብጭቡ ለእግዚአብሔር። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ጥበብ ነው እውቀት ቁጭ ትልቁ ነገር ለኔና ለእናንተ ቁልፍ የተሰጠን ተደላድለን ተስፋው ኪዳኑ በህይወታችን እየሰራ እንድንሄድ እግዚአብሔርን መፍራት ወገኖች። እግዚአብሔር ቅድም ዮሴያስም ላጸለይን አዲስ ነገር እግዚአብሔር በምድር ላይ ሊፈጥር የሚፈልገው በቤተክርስቲያናችን ሊሰራ ለሚፈልገው እግዚአብሔር በወጣቱ ላይ ሊሰራ ለሚፈልገው ትልቅ ነገር አስደናቂ ነገር የእግዚአብሔር እሳት በምድር ላይ እንዲወድ ክብሩን እንድናይ እየጸለይን እየለመን ባለንበት በአሁን ጊዜ ትልቁን ቁልፍ ሳንይዝ መግባት ስለማንችል ቁልፉ ነግራችኋለሁ። እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ወደ ቤተክርስቲያን ወደ ወጣቱ ልብ ወደ እያንዳንዳችን መመለስ አለበት። አሜን። ብሬክ ስሩ መልካም ነው። ጥሰን እንሄዳለን፣ እንበለጽጋለን፣ እንባረካለን። የእግዚአብሔር ፍቅር ጠጣ ነው ጠጣ ይትረፈረፋል። የእግዚአብሔር ጸጋ አስፈላጊ ነው ይሄ ሁሉ በጣም ነገር ግን ፋውንዴሽኑ መሰረቱ ነግራችኋለሁ። የእግዚአብሔር ቅዱሳን እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነምበር 1 እግዚአብሔርን መፍራት። ብዙ ስለ እግዚአብሔር መፍራት ከመቶ በላይ በአዲስም በብሉይም እግዚአብሔር ቃል ላይ ተጽፏል። ያን ሁሉ መዘርዘር ጊዜ የለንም። በጣም አበረታታችኋለሁ። ቤታችሁ ሄዳችሁ ስለ ሰክሰስ ስለምናምን እንደምታጠኑት ከዛ በላይ ከመጽሐፍ ቅዱሳችን ይሄን እንድናጠና አበረታታችኋለሁ። ምሳሌ 34 ቁጥር 11 ላይ እንደዚህ ላይ እግዚአብሔር ቃል ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ዛሬ በጌታ በኢየሱስ ስም መንፈስ ቅዱስ ያስተምረን። እግዚአብሔርን መፍራት ያስተምረን። ምክንያቱም ትርፉ ብዙ ስለሆነ በረከቱ ብዙ ስለሆነ ለብዙ ምኞታችን ቁልፍ ስለሆነ እግዚአብሔር የሰራልንን አረጋለሁ ያለውን በምድር ላይ አዲስ ነገር አደርጋለሁ ካለ ቁልፍ ከፍተን መግባት አንችልም እዛ አዲስ ነገር ውስጥ። አሜን። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን መፍራት ስንል ጥሩ አንደርስታንዲንግ ወይ መረዳት እንዲኖረን እግዚአብሔርን መፍራት ማለት እግዚአብሔርን መደንገጥ ማለት አይደለም። ወይም ደግሞ ከእግዚአብሔር መሸሽ ማለት አይደለም። እግዚአብሔር ካየኝ ብለን ምክንያቱም ከእግዚአብሔር መሸሽ ስለማንችል ከእግዚአብሔር መደበቅ ስለማንችል ወገኖች ሆይ እግዚአብሔር መፍራት ይቆርጠኛል፣ ይፈልጠኛል፣ ይፈርድብኛል እግዚአብሔር እንደዚህ አይደለም። ኦልሬዲ እሱ ፍርዱን on our behalf ተቀብሎልናል። አዳም አታርጌት የተባለውን ነገር አደረገ። በኤደን ገነት መብላት የሌለበትን በላ። እግዚአብሔር አዳም ሆይ ወዴት ነህ ሲለው ሸሸ። እግዚአብሔር መፍራት እግዚአብሔርን መሸሽ አይደለም። ሮጦ አዳም እግሩ ላይ ማረኝ ጌታ ሆይ አጥፍቻለሁ ቢለው ምናልባት ታሪኩ ሌላ ይሆን ነበር፣ አናውቅም። እግዚአብሔርን መፍራት ምን ማለት ነው? እንዴት ነው እግዚአብሔር የሚፈራው? አንዱ ትልቁ እግዚአብሔርን መፍራት ማለት እግዚአብሔርን መታዘዝ ማለት ነው። መታዘዝ ማለት አታድርግ የተባለውን አለማድረግ ነው። እግዚአብሔርን መፍራት ማለት ከኃጢአት መሸሽ ማለት ነው። ዮሴፍ ትልቅ ምሳሌያችን ነው። የጌታው ባለቤት ለኃጢአት ስትፈትነው ጨቀጨቀችው፣ ቀንና ሌሊት ላይ ጨቀጨቀችው።
ብዙ ሰዎች ጊቫፕ ያደርጋሉ ስለተጨቀው ምን ላድርግ ታዲያ ጨቀጨቀኝ ብለው ብዙ ነገር ያደርጋሉ ነው እግዚአብሔርን የሚፈራ ሰው ግን ስለተጨቀጨቀ የእግዚአብሔርን መስመር አያልፍም አሜን ዮሴፍ እስከመጨረሻ ታገለ መጨረሻ ስታንቆ ኮቱን ጥሎ ሸሸ ሮጠ ወጣ አመለጠ እግዚአብሔር ፊት ይሄን ኃጢአት አላደርግም መልስ ይሰጥ በእግዚአብሔር ፊት ይሄንን አላደርግም መንፈስ ቅዱስ ይርዳን አሜን ዛሬ ማናችሁም ወደ ወቀሳ እንድትሄዱ ሳይሆን ነቅታችሁ አራግፈን በአዲስ የድል ጎዳና ለአዲስ ጉብኝት ለአዲስ ሪቫይቫል ውስጣችንንና እኛነታችንን እንድናዘጋጅ እግዚአብሔር አዲስ ነገር በመካከላችን ያደርጋል እንመነው ያደርጋል እግዚአብሔር ከኛ የሚጠበቀው ወደዚህ መዞር ብዙ ጊዜ እግዚአብሔር ጌታ እንደተቀበለን ወደዛ ውስጥ እንመጣለን አንዳንድ ጊዜ ደግሞ ከመጣንበት ባክግራውንድ በጣም እግዚአብሔር ፍርሃት ስላለ በእውነት ያ የመጀመሪያ ሪቫይቫል ትዝ ይለኛል አደራ ምለው አሁንም ትርጉም ወደ ምን ሊገባ ነው It's not to be scared of God. እግዚአብሔር ምን ሊያረጋይ ነው ድንጋጤ መንቀጥቀጥ እግዚአብሔር no already ወዶናል አቅርቦናል አቅፎናል ምሮናል ደሙን አፍስሶ ወደ እግዚአብሔር ወደ ቅድስተ ቅዱሳን አስገብቶናል የመንግስተ ሰማይ ዜጎች አድርጎናል እሰየው አሜን ስለመዳናችን እግዚአብሔር ይመስገን ይሄን ህይወት ግን እንደተጻፈልን ለመኖር እግዚአብሔርን በመፍራት ኃጢአትን በመጥላት ትእዛዙን በመጠበቅ ስንሄድ ዛሬ ኃጢአት ሰርተን ብንመጣ ዛሬ እዚች ቁጭ ብለን በደሙ ታጥበን ንስሐ ገብተን ቀን ኋላ ዞረን መሄድ እንችላለን ምህረቱ ለዘላለም ነውና every day አዲስ ስለሆነ የእግዚአብሔር ምህረት ተወቅሰን እንድንሄድ አይደለም ነገር ግን አዲስ ሊሰራ ነገርን ላመጣ የእግዚአብሔር መንፈስ እየተዘጋጀ ስለሆነ get ready for revival ልላችሁ ነው የመጣሁት ለእግዚአብሔር ጉብኝት እንዘጋጅ ለእግዚአብሔር አዲስ ነገር እንዘጋጅ እንዴት እንዘጋጅ ወደ እግዚአብሔር ፍርሃት ወደ መመለስ ዘፍጥረት 22 ላይ አብርሃም ልጁን እንዲሰዋ እግዚአብሔር ጠየቀው ወደዚህ ተራራ ልጅን ሰዋኝ አብርሃም ተዘጋጀ የሚያስፈልገውን ሁሉ ነገር ይዞ ሄደና ሎሌውን አንተ ዝጠብቀኔና ልጄ እግዚአብሔርን አምልከን እንመጣለን አለ this is worship to me ማምልኮ ለኔ ይሄ ነው መስዋዕት ሲጮሁና መስዋዕት በሉ እንደገና መስዋዕት በሉ መስዋዕት ያውም አንድ ልጁን ያውም 5 ዓመት የጠበቀውን የኪዳኑን መገናኛ ማህተም የሆነውን ልጁን እንዲሰዋ እግዚአብሔር ሲጠይቀው እሺ ብሎ ተጓዘ አጋደመው ልጁም ታሰረ ካራውንም ሲመዝ አብርሃም ሆይ እጅን አታሳርፍበታል በእጸት ሳበቅ በሐረግ የተተበተበ የመስዋዕት በግ እግዚአብሔር አዘጋጀለት የኢየሱስ ክርስቶስ ምሳሌ እግዚአብሔር ምን አለው አብርሃም ሆይ አለው አሁን አወቅኩኝ ምንድነው ያወቀው እግዚአብሔር አሁን እኔን እንደምትፈራ አወቅኩኝ አለ በጌታ በኢየሱስ የእግዚአብሔር ፍርሃት ይገኝብን ዛሬ ከሌለብን ይግባብን የእግዚአብሔር ፍርሃት እንዳንመላለጥ ነው ከዚህ ጉብኝት ጋር እንዳንተላለፍ ነው እግዚአብሔር በዚህ ዘመን ሊሰራ ከፈለገው ነገር ጋር a revival of the fear of God
ዕብራውያን ምዕራፍ 1 ቁጥር 9 ላይ ጽድቅን ወደድክ አመፃንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከባልንጀሮችህ በላይ አስቀመጠህ። አይ ቲንክ ብዙ ሲመስለኝ እግዚአብሔርን ስለመፍራት ያለውን ቤኔፊት ትሩፋት አልገባንም፣ አልተማርንም፣ አልሰማንም። ነግራቸዋለሁ። ከጓደኞች በላይ የእግዚአብሔር የሞገስ ቅባት እንዲፈስብህ እግዚአብሔርን ፍራ፣ እግዚአብሔርን ፍሪ፣ እግዚአብሔርን እንፍራው። እግዚአብሔርን መፍራት ማለት እግዚአብሔር የሚወደውን መውደድ ነው፣ እግዚአብሔር የሚጠላውን መጥላት ነው። አመፅን አልፈልግም፣ አልወደድክም። እግዚአብሔር የሚጠላውን ጠልተሃል፣ እግዚአብሔር የሚወደውን ወደሃል። ራእይ ላይ ሚላል አልታገስክም። ይሄንን የጀዘቤልን መንፈስ አልታገስካትም እያለ ይናገራል። ከእግዚአብሔር ጋር መወገን እግዚአብሔርን መፍራት ነው። ለምን እንዴት ታደርጊያለሽ? እግዚአብሔርን ስለምፈራው። ለምን እንዴት ታደርጋለህ? እግዚአብሔርን ስለምፈራው። መመሪያችን፣ ቁልፉ የህይወታችን መፍራት እግዚአብሔር ነው። አለበለዚያ የእግዚአብሔር ፍርሃት ከሌለ ብዙ ጎድሎን አንካሶች ሆነን ወደ ዘላለም ማረፊያ ቤት እንሄዳለን። በምድር ላይ እያለን የእግዚአብሔር ኪዳን እንዲሰራብን ግን ወደዚህ ግብዣ መምጣት አለብን። የእግዚአብሔር መንፈስ ያግዘን። ዛሬ ያግዘን ወይ? የእግዚአብሔር መንፈስ ይርዳን ወይ? ዛሬ the fear of God is the beginning of wisdom። የጥበብ ሁሉ ዋና ቁንጮ የበላይ በጣም በቃ ከብዶናል እኮ። እግዚአብሔር የወደደው መውደድ ከበደን፣ እግዚአብሔር የሚጠላው መጥላት ከበደን። ይሉንታ አውቃለሁ ከበድ ያለ ነው። ዛሬ ቅድም ያነበብኩትን እንደገና አነባዋለሁ። መዝሙር 25 መዝሙረ ዳዊት 25 ከ12 ጀምሮ እንደዚህ ይላል። እግዚአብሔርን የሚፈራ ሰው ማን ነው? እግዚአብሔርን ካልፈራን እውነት እግዚአብሔርን በደንብ አናውቀውም። በቃ አናውቀውም። እግዚአብሔር ምን ይፈራል? እግዚአብሔር ደግሞ ይወደኛል፣ ይወደናል። ከዚህ በላይ ፍቅር የለም፣ ከዚህ በላይ መወደድ የለም። ጸጋ አለ አይደል እንዴ? ለምንድን ነው እግዚአብሔርን ፈራው? እውነት ነው፣ የተትረፈረፈ ጸጋን ሰጥቶናል። በእግዚአብሔር ፊት ሞገስ ሆኖናል። ጸጋ ማለት ደግሞ ራሱ ኢየሱስ ነው። እውነት ግን ይከስርን በቃ ይጎደልን እግዚአብሔር የተናገረን ነገርና እኛ ተለያይተን እንድንኖር የእግዚአብሔር ፈቃድ አይደለም። ስለዚህ እግዚአብሔርን የሚፈራ ሰው ማን ነው? በተመረጠለት መንገድ ያስተምረዋል። እግዚአብሔር የሚፈራ ከእግዚአብሔር ይማራል። ዘመኑን በተድላ ደስታ ያሳልፋል። በንፊት አለው። እግዚአብሔር መፍራት ጥቅሙ ብዙ ነው እጅግ። በዘመኑ በተድላ ደስታ ያሳልፋል። ዘሩም ምድርን ይወርሳል። ከኛ አልፎ ወደ ልጅ ሁሉ ያልፋል። እግዚአብሔር ምስጢሩን ከሚፈሩት ወዳጆቹ አይሰውርም። የእግዚአብሔር የምስጢር ተካፋዮች እንሆናለን። ዘመኑን በተድላ ይኖራል። ዘሩም ምድርን ይወርሳል። እግዚአብሔር ቃል ነው የማነበው። መዝሙር 25 እግዚአብሔር ምስጢር ከሚፈሩት ወዳጆቹ አይሰውርም፣ ኪዳኑንም ይገልጥላቸዋል። ዋው! እግዚአብሔርን የሚፈራ ሰው ትርፉ ብዙ ነው። እግዚአብሔርን የሚፈራ ሰው ሰይጣንን አይፈራም። እግዚአብሔርን የሚፈራ ሰው ሰውን አይፈራም። እግዚአብሔርን የሚፈራ ሰው ሁኔታንም አይፈራም። ይደፍራል። ኮንፊደንስ አለው፣ መተማመን አለው። እግዚአብሔርን የሚፈራ ሰው
እግዚአብሔርን የሚፈራ ሳነብላችሁ ብዙ ልቆይ ይችላል። እሺ ብትሉ ብትታዘዙ የእግዚአብሔርን በረከት የምድርን በረከት ትበላላችሁ። ምሳሌ 10:27 ጥቂቱን ነው ማነብላችሁ ብያለሁ። እግዚአብሔርን መፍራት እድሜን ያስረዝማል። የእግዚአብሔር ቃል ነው። የክፎች እድሜ ግን ባጭር ትቀጫለች። ሞትን እንፈራለን። ሞትን በጣም ነው የምንፈራው። እንዳንሞት ብዙ መከራ እናያለን። ብዙ ነገር ነው በቃ ለጤና የምንበላው ቅጠል ምናምን እናበዛው። ነገር ግን ጋራንቲ በቃ ተፈጠንበትን ዘመን ጢም አድርገን ሞልተን እንድንሄድ እግዚአብሔርን በመፍራት እንውጣ፣ እንግባ፣ እንመላለስ። ዛሬ ይህን ቁልፍ ነው ድሮፕ ላደርግላችሁ የመጣሁት። ካለ እግዚአብሔር ፍርሃት ሪቫይቫል የለም። አይተናል። ሪቫይቫል ሲመጣ በ3 ዓመት አገሩን በሙሉ ሲያጥለቀልቅ የመንፈስ ቅዱስ ስራ በወጣቶች ያውም አይተናል። ሚዲያ ሁሉ በየዕለቱ ይሄ መጣ፣ ሃይማኖት ቤታችሁ እንዳይመጣ ተጠንቀቁ ቢሉም በወታደር የታፈሱ እስር ቤት ቢገቡም እሳቱ ግን መቆም አልቻለም ነበረ። ትልቁ ቁልፍ እግዚአብሔርን መፍራት ነበር። we fear God. I was part of that. ወደ መጨረሻ ብገባ ስንፈራ እግዚአብሔርን የሚፈራ ሰውን አይፈራም ብያቸዋለሁ። ሰውን ይወዳል፣ ያፈቅራል። ማክበር አለብን፣ መፍቀድ አለብን፣ ታላላቆቻችን ማክበር አለብን። all that ግን መፍራት ግን ሰውን መፍራት ወጥመድ ነው ይላል እግዚአብሔር ቃል። እግዚአብሔርን መፍራት ግን መክበር ነው፣ ጥበብ ነው። ኪዳኑ በሕይወታችን ሲሰራ ማየት ነው። እግዚአብሔርን የሚፈራና ማይፈራ በእግዚአብሔር ቤት ሲመላለስ የሚፈራ እግዚአብሔርን ከፍ ከፍ እያለ ይሄዳል። ከጓደኞችህ በላይ ቀባሁህ ነው የሚለው ስለምትፈራኝ። ይሄ ፍርሃት በደንብ እንዲገባችሁ የምፈልገው እግዚአብሔርን የምንፈራው ወይኔ ያጠፋኛል ይቆርጠኛል አይነት ሳይሆን እጅግ ስለምንወደው እንፈራዋለን። ታውቃላችሁ፣ የእግዚአብሔር ፍቅር እጅግ በጣም ከሁሉ ስላየለብን እግዚአብሔርን በመፍራት እንመላለሳለን። እግዚአብሔርን መፍራት እጅግ ስለምንወደው በቃ የእግዚአብሔር ፍቅር እግዚአብሔርን በሙሉ ልብ፣ በሙሉ ነፍስ፣ በሙሉ ኃይል ምን አድርገው ውደደው። do you love God? እንወደዋለን ወይ? አንደኛ ነው ወይ በሕይወታችን? ከሀብት በላይ ትወደዋለህ? ከቤት በላይ፣ ከሚስት በላይ፣ ከልጅ በላይ ይላል። እኔን ሊከተለኝ የሚፈልግ ሁሉን ትቶ መስቀሉን ተሸክሞ ይከተለኝ ነው። that kind of love እንዲህ አይነቱ ኮሚትመንት እና መከተል እግዚአብሔርን ሪቫይቫል በምድሪቱ ላይ ያመጣል። ሁሉ መስማት የለበትም። ጥቂቶች እስከ ሞት ድረስ ሕይወታቸውን የሰጡ ለራሳቸው ብቻ ሳይሆን ለምድርም በረከትን ለምድርም ክብርን አሳይተው ያልፋሉ። the fear of God ከሰው በላይ፣ ከሁኔታ በላይ፣ ከሰይጣን በላይ። አንዳንዶቻችሁ ሰይጣን ትፈራላችሁ፣ እግዚአብሔርን አትፈሩም። ምን እላለሁ? ይቅር ይበለን እንግዲህ እግዚአብሔር። ሰይጣን አይፈራም። can't fear God። እኛ ከእግዚአብሔር ሆነን ሰይጣን እኛን ይፍራን እንጂ እኛ ሰይጣንን እንድንፈራ አይደለም የተፈጠረው። ሰይጣን ይገሰጻል እንጂ አይፈራም። ሰይጣን ይገሰጻል እንጂ አይፈራም። ሰው ይከበራል፣ ይወደዳል እንጂ አይፈራም። እግዚአብሔር ይፈራል፣ ብቻውን ይፈራል። እግዚአብሔርን መፍራት ቁልፍ ነው ለሕይወታችን ስኬት። እግዚአብሔርን ስለመፈራ አላደርገው አለ። በጣም ደስ የሚሉ ሴቶች አሉ። ሴት ስለሆንኩ ስለ ሴቶች ስሰብክ ደስ ነው የሚለኝ።
ዘጸአት ምዕራፍ 1 ቁጥር 15 እንደዚህ ይላል። የግብጽ ንጉስ የግብጽ ንጉስ ሲፖራና ፉሃን እነዚህ የተባሉ የዕብራውያን ሴቶች አዋላጆች እንዲህ አላቸው፣ የዕብራውያንን ሴቶች በማማጫው ድንጋይ ላይ በመታውሉበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብጽ ንጉስ ያዘዛቸውን አልፈጸሙም። ወንዶችንም ልጆች በሕይወት እንዲኖሩ ተዋቸው። ንጉሱም አዋላጆችን ጠርቶ ለምንድን ነው ወንዶችን ልጆች በሕይወት እንዲኖሩ የተዋችኋቸው አላቸው። እነርሱም የዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም። ያርገና እግዚአብሔር እንደ ግብፃውያን እንደ ዓለማውያኖች እንደ ሌሎቹ እንዳንሆን ያርገን የሰራዊት ጌታ እግዚአብሔር አምላክ። ልዩነት ያድርግ እግዚአብሔር። አይደሉም እንደ አሕዛብ አይደሉም፣ እንደ ግብፃውያን ሴቶች አይደሉም። እነሱ ዕብራውያን ናቸው። እነሱ ደግሞ ብርቱዎች ስለሆኑ አዋላጆቹ ከመድረሳቸው በፊት ይወልዳሉ ሲል ለፈርዖን መለሱላት። እነሱ እኛ ሳንደርስ እነሱ አመጣው ይወልዳሉ። እንደ ግብፃውያን አይደሉም፣ ሰነፎች አይደሉም። እነሱ ዓለማውያኖች አይደሉም። እነሱ በቃ ሌዚ ምናምኖች አይደሉም። እኛ ሳንደርስ ያመጣሉ ይወልዳሉ፣ ያመጣሉ ይወልዳሉ። ኧረ በጌታ በኢየሱስ አምጦ መውለድ ይሆንልን። ጽድቅን፣ ፍትህን፣ እግዚአብሔርን መፍራትን አምጠን መውለድ ይሆንልን። ለሪቫይቫል እሳትን እናለን። እግዚአብሔርን ፍራ፣ እሳቱ ይመጣል። ሪቫይቫል እግዚአብሔርን ፍራ፣ ሪቫይቫሉ ይመጣል። እግዚአብሔርን ለሚፈሩት ምስጢር ይነግራቸዋል። እግዚአብሔርን ለሚፈሩት ኪዳኑን ይጠብቅላቸዋል። እግዚአብሔርን ለሚፈሩት ከፍቱ ይጠብቃቸዋል። እውነተኛ ከክፉ መጠበቅ እግዚአብሔርን መፍራት ነው። እነዚህ ሴቶች እኮ ንጉሱን እኮ ነው የገጠሙት። ኧረ ሃሌሉያ! እግዚአብሔርን የሚፈራ ማንንም አይፈራም እኮ። ሰውን ይወዳል፣ ሰውን ያከብራል፣ ጠላትን ይገስጻል። እግዚአብሔርን ግን ይፈራል። ይሁንልን። ሕይወት ከሆነ ይሁንልና። ይሄ ነገር እግዚአብሔር ጨክኖ የተነሳበት ወቅት ነው። እውነቴን ነው የምላችሁ። ወይም ከሱ ጋር እንሆናለን ወይም ይቀርብናል። ከእግዚአብሔር ጋር አለመቆም ይቀርብናል። እነዚህ ሴቶች የተመረጠውን የእግዚአብሔርን ሕዝብ ሊያጠፋ፣ ዘር ሊያጠፋ፣ ወንዱን መምታት የሚፈልገው ሰይጣን ዘር ሊያጠፋ ሲፈልግ ነው። ወንዱን ሁሉ አጥፊ ሲላቸው፣ እነሱ ግን በሕይወት እንዲኖሩ ከእግዚአብሔር ጋር ተባብረው ሰሩ። ለምን? እነዚህ ሴቶች የሰው ፍርሃት የለም በልባቸው። ሰውን መፍራት ወጥመድ ነው። እንታሰራለን እኮ። ጴጥሮስ እኮ ተፈተነ። ይሄ ጌታ ኢየሱስ ክርስቶስ አልፎ በተሰጠበት በዛ ምሽት እሱ እዛ በፍርድ በጥፊ በምን ሲደረግ ጴጥሮስ ፈራና አላቀውም አለኩ። ለምን? አካባቢው ይሉንታው፣ ሰው፣ ወሬው ይሰደባል። ጌታ ያን ጊዜ ዝቅ ያለበት ሂሳብ የኔንና የእናንተን የሚያወራርድበት ወቅት ስለነበረ አካባቢው ደግሞ አጌንስቲም ስለነበር ይሄ ደግሞ እሱን ይመስላል። ይሄ ደግሞ ገሊላዊ ነው። አረ እኔ አላቀውም ግጥም አድርጎ ዋሸ። በኢየሱስ ስም ከዚህ መቅሰፍት እግዚአብሔር ያድናችሁ፣ ያድነና። ዛሬ ጉልበትን አቅም በውስጣችን ይግባ። እግዚአብሔርን መፍራት የሚባል ጉልበትን አቅም በውስጣችን ይግባ። አስቴር ማለት እናት አባት ያላሳደጋት አስቴር፣ ባጎቷ ልጅ ያደገች አስቴር፣ በቃ እሱ የሚላትን ብቻ መርዶክዮስ የሚላትን የምታደርግ አስቴር ሞት አይኑን አጥፍቶ ለአይሁድ ሁሉ ሲመጣ በጣም ይገርማል እኮ።
የፋርስ ንጉሥ በዛን ጊዜ የማይቀለበሰውን ሕግ ሰንጥቃ ገባች። ብሞትም እሞታለች። እንዲህ ያለ አከርካሪ ያለው ቅዱሳን በመካከላችን ያስነሳልና እረኛንም ያርገና መንፈሱ ይነካካና ሄይ እግዚአብሔርን ሳንፈራ እዚህ ጋር እንክደዋለን፣ እዚህ ጋር እንልከሰከሳለን፣ እዚህ ጋር እንዋሻለን፣ እዚህ ጋር ገንዘብ እንሰርቃለን። አም ሶሪ ይሄ ሁሉ በእግዚአብሔር ቤት ይሰማል። እግዚአብሔር ጠረጴዛውን ይገልብጠው፣ ይገልበጥ። ሪቫይቫል የሚመጣው መዝሙር ስለበዛ፣ አርቲስቶች ስለበዙ፣ ምናምን እሳት የሆነ ሰባኪ ስለመጣ አይደለም። ኖ ሪቫይቫል የሚመጣው የእግዚአብሔር ፍርሃት ወደና ወደ እናንተ ልብ ሲመጣ ነው። በአምላክ የፊት አላረገውም ስንል ነው። ለእውነትና ለፍትህ ስንቆም ነው። ዋጋ ለመክፈል ስንዘጋጅ ነው። የስ ዋጋ ለመክፈል ስንቆም እግዚአብሔር ጣልቃ ገብቶ ይቆምልናል። እግዚአብሔር ይመስገን። አብርሃም ካራህን አታንሳ መልሰው እኔ ያዘጋጃል። እግዚአብሔር አዋጅን ይገለብጣል። እግዚአብሔር ያለ ፍርሃት ከሱ ጋር ለጽድቅ ለቆመው አዋጅ ይገለበጣል። የፋርስ ንጉሥ አዋጅ ተገለበጠ። እስራኤል አመለጠ። እግዚአብሔርን የሚፈራ ሰው ፈሪ አይደለም። የፍቅር ሰው ነው። የእምነት ሰው ነው። ደግ ነው። ሰጪ ነው። ለጋሽ ነው። እግዚአብሔርን የሚፈራ ሰው ከክፉ ሁሉ ይጠበቃል። እግዚአብሔርን የሚፈራ ሰው የእግዚአብሔርን ምስጢር ይረዳል። እግዚአብሔርን የሚፈራ ሰው ወገኖች ሆይ ከእግዚአብሔር ጋር ይወግናል። እግዚአብሔር የሚጠላውን ይጠላል፣ የሚወደውን ይወዳል። ለምንድን ነው እግዚአብሔር እንዲህ የሚለን? ስለወደደን እኮ ነው። I love you ያጠፋሃል። ለዚህ ነው ሕግን የሰጠሁ። ለዚህ ነው ሌብነት ያዋርዳል፣ ዝሙት ያዋርዳል፣ ስርቆት ያዋርዳል፣ አመጽ ያዋርዳል። አመጽን ጠልተሃልና ብሎ ዕብራውያን ምዕራፍ 1 ቁጥር 9 ላይ ይናገራል። አንተ አመጽን ጠልተሃል። የተሰበሰቡ የሚያሙ ጋር የለህም አንተ። ሌቦች ጋር የለህም አንተ። ቀናት ጋር የለህም አንተ። እግዚአብሔርን ትፈራለህ። ካፍ ለሚወጣው ኃላፊነት ትወስዳለህ። ዝም ብለህ አትናገርም። ለምን? የሚሰማህን እግዚአብሔርን ትፈራለህ። እግዚአብሔርን መፍራት መክበር ነው። ሰውን መፍራት ወጥመድ ነው። ኃጢአት ካልሰራን የማይቀበሉ ሰዎች አሉ። ይቅሯ እግዚአብሔር ደስ ይበለው። ይቅሩ፣ እነሱ ይቅሩ። እግዚአብሔር ግን ከኛ ጋር ይሁን። ወገኖች ይቅሩ። አይጠቅሙም። ጠፍተው ያጠፋሉ እነሱ። እግዚአብሔርን መፍራትን አስተምራችኋለሁ ልጆቼ ወይ ኑ ወደ እኔ ኑ። ኢሳይያስ ምዕራፍ 11 ላይ ስለ መሲሁ ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገር ቃል ነው። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመንፈስ የመፍራት መንፈስ ያርፍበታል። ኢየሱስ አባቱን ይፈራል። ምን አይነት ፍርሃት? የቅድስና ፍርሃት፣ የፍቅር ፍርሃት፣ የጽድቅ ፍርሃት። ብዙ ጊዜ እናገረዋለሁ ይሄን ምሳሌ። ዛሬም አንዴ ብደግምላችሁ ግድ የለኝምና 12ኛ ክፍል ጨርሰው የመጀመሪያ ልጄ ዘሩ ግሩፕ ሆነው ሄደዋል ሞምባሳና መጨረሻ ጊዜ በቃ ማድረግ ያልተፈቀደላችሁ ሁሉ ማድረግ ትጀምራላችሁና እነሱ ከዛ ሲመጡ እኛ ደግሞ እናቶች ተመካክረን መንገድ ላይ ድንኳን አድርገን ዌልካም እንበላቸው ሳይደርሱ ከተማ ብለን መንገድ ላይ ግብዣ አደረግን። እኔ ዶሮ ነበር የሲንጋፖር ዶሮ ምለዋለኝና እሱን ነበር ስሬ ተባልኩት። ሁሉም ሰው ዲዘርት መጥቷል ወላድ ምግብና ተቀበለናቸው። እንትን ያም እየመጣ ጀርባውን ይመቱታል። ምንድነው ዘሩ ብዬ ምንድነው ስለው አይ ምንም አይደለም ብለው ነው ይለኛል።
እንደገና ሲበሉና ደግሞ ዶህ ያርጉት። እንዴ ዘሩብዬ ምን አርገህ ነው? ምን አጥፍተህ ነው እዛ? አይ ግድ የለም ዝም ብለው ነው አልነግራለኝ። ጭንቅ አደረኩት። ማታ ንገረኝ ምንድን ነው ዘሩብዬ ስለው በቃ ማሚ ምን መሰለሽ አንድ ነገር እናርግ ተብሎ በቃ አርገን ነው የማናውቀውን ነገር ስናደርግ እኔም ቢብዬ በቃ እንዴት ሳናስደርገው ብለው እሱ ነው ያናደዳቸው። የሚመቱ ይለዝ ነው አለ። እንዴ ለምን አላረከውም? ሁሉ ጓደኛ ሲያደርግ አባቴ አንድ ቀን ዘሩብዬ እንዲያርገህ ታውቃለህ ቢለኝ አዎ ብለው እንዴት እንደሚያዝን ስለገባኝ ለዚህ ነው ያላደረኩት አለ። እኔና እናንተም እንደዚህ ነው መኖር ያለብን። እግዚአብሔርን ከማሳዝን የአሁኑ ደስታ ይቅርብኝ፣ ቡጢም ካለ ይምጣብኝ፣ ግድ የለም እግዚአብሔር ከሚያዝንብኝ። የእግዚአብሔር ፍቅር የአባቱን ፍቅር ከፍ ስላለበት ነው። የእግዚአብሔር ፍቅር ምን ያህል ነው ውስጣችን ያለው? እስከ ባረከን ነው? ገንዘብ እስከሰጠን ነው? ቢዝነስ እስከተሳካልን ነው? እስከ ነው ወይስ እስከ ሞት ድረስ ወደን ተከትለነዋል ይሄን ጌታ? ጴጥሮስ ነቃ። በቃ በኋላ ገባውና እንደው ኖ እኔማ እንደ ጌታ አልሰቀልም፣ ዘቅዝቃችሁ ስቀሉኝ አለ። ሲገባው ከጌታ ከሞት በላይ ነው፣ ከህይወት በላይ ነው። ዘላለማዊ ነው እሱ፣ የዘላለም ህይወት ነው እሱ፣ የዘላለም ተስፋችን ነው እሱ፣ የዘላለም ክብራችን ነው እሱ። ስለምወደው ፈራዋለሁ፣ አምላኬ እንዲያዝንብኝ አልፈልግም፣ እዝና እዚህ አልከሰከስም የሚል አከርካሪ ያለው ጴንጤ በኢየሱስ ስም በምድሪቱ ላይ ይፍላ፣ ይነሳ። ቁልፍ ነው ለኛ፣ ቁልፍ ነው ለቤተ ክርስቲያን፣ ቁልፍ ነው ለትውልዱ፣ ቁልፍ ነው ለሪቫይቫሉ። ሊመጣ ላለው ጉብኝት አዲስ ነገር is coming። ጥቂትም ቢሆኑ ቆርጠው የተነሱ አሉ። ከወጣቶች ጋር ነው ያደርኩት አርብ ማታና I was so blessed just to see their hunger። ለእግዚአብሔር ያላቸው ነገር እየመጣ ነው። በጉቦ ቤት ሰራሁ፣ በጉቦ ገንዘብ አገኘሁ፣ በጉቦ ቢሊየነር ሚሊየነር። ሼም ኦን አስ አም ሶሪ። በሌብነት በማጭበርበር በስራምን በተልከሰከሰ ነገር የእግዚአብሔርን ስራ ሰራሁ ለምንነው ሁሉ የእግዚአብሔር ምህረት ይዝነብልን። ጌታ ከበቂ በላይ ነው እንዴ። ከፈለገ እኮ ገንዘብ ይፈጥራል። ሂድ የመጀመሪያ የምታገኘውን አሳፍ ክፈትና ገንዘብ ታገኛለህ፣ ታክስ ክፈል አሉ እኮ ጴጥሮስን። ፈጣሪ እኮ ነው እግዚአብሔር እንዴ፣ ፈጣሪ እኮ ነው እሱ። ፈጥሮ የሚሰጠን አይሻልም እንደኛ ሰርቀን ከምናገኘው ነገር? እግዚአብሔርን የሚፈራ ሰው ይከብራል፣ ይከብዳል። በእውነት ነው የምላችሁ ይከብዳል በጣም። የሪቫይቫሉ ጊዜ በ60ዎቹ መንፈስ ቅዱስ ሲሆን ከብዶ ነበር፣ አማኝ ከብዶ ነበር። ባንክ ተመርጦ ነው ጴንጤ ያለ እንደዛ ገንዘብ ያዥ እሱን አድርገው በቃ እነሱ እኮ አይነኩም። በኢየሱስ ስም አሁን ተቃራኒ የሆነው ጠረጴዛ ተገልብጦ እንደገና የእግዚአብሔር ክብር ወደ ምድራችን ይምጣ። አላረገውም፣ በአምላኬ ፊት ይሄን ኃጢአት አላደርገውም አለ። ሲፖራና ፉሃ እግዚአብሔርን ፈሩት። አትግደል የሚለውን አሰቡ፣ ፈሩ። የሚገደሉበት ደግሞ ግፍ እንደሆነ ፈሩ። የእግዚአብሔር ምርጦችን ህዝቡን ማጥፋት አንችልም በእጃችን፣ ምክንያቱም እግዚአብሔርን እንፈራለን አሉ። እግዚአብሔርን መፍራት ከፍ ከፍ ያደርጋል። እየጨረስኩኝ ነው። ሰውን መፍራት ወጥመድ ነው ብለናል። ሰይጣንን መፍራት ለእኔና ለእናንተ ለአማኞች አይፈቀድልንም። ምን አይፈቀድም፣ ልክም አይደለም። ጢሞቴዎስ ምዕራፍ 2 ቁጥር 1 ሁለተኛ ጢሞቴዎስ 1:7 ላይ ምን ይላል? የፍርሃት በጣም ታውቁታላችሁ ብዬ አምናለሁ።
የፍርሃት መንፈስ አልተሰጠንም። ፈሪ አደገኛ ነው፣ ይገላል ሳይገሉት። ፈሪ መሪ ሲጠረጥር ነው እየሄደ የሚያፍነው። ይሄ ነው የእምነት በእግዚአብሔር ፍርሃት ጢም ያለ ግን እየሄደ አይገልም። ስለፈራ አይገልም። ይሄ የፍርሃት መንፈስ ከእግዚአብሔር ካልሆነ ህይወታችን ለምን ያደርጋል? በጌታ በኢየሱስ ክርስቶስም ዛሬ ይውጣ። አልሰጠኋችሁም። የፍርሃት መንፈስ የፈራችሁ ሰይጣንን ሁኔታን ነገ ምን ይሆናል ምናምን እያላችሁ እንድትፈሩ ለእናንተ አልተሰጠም። እኔ አልሰጠኋችሁም አለ እግዚአብሔር። በቃ እኔ የሰጠኋችሁ ግን አለፈ። ምን መንፈስ ነው? የፍቅር። እስቲ እግዚአብሔርን ወደዋለሁ የሚል እስቲ እጁን በኃይል እስቲ ትወዱታላችሁ። የእውነት ትወዱታላችሁ። የእውነት አንደኛ ነው ወይ በልባችሁ ኢየሱስ ልትኖሩለትና ልትሞቱለት የወሰናችሁት አይነት ፍቅር አለ ለእግዚአብሔር? እሺ፣ ሁለተኛ ደግሞ እጅግ በጣም እግዚአብሔር እንደወደዳችሁ እስከ መስቀል ሞት ድረስ ዋጋ የከፈለላችሁ እንደሆነ እግዚአብሔር ይወደኛል የሚል ይወደኛል። yes እግዚአብሔርን መውደድ፣ ፍቅሩን መውሰድ፣ ተወደድኩኝ ብሎ ተማምኖ መኖር ፍርሃትን አውጥቶ ይጣል። የፍርሃት መንፈስ አልሰጧችሁም። የፍቅር ወዶናል፣ ተዋደዱ ብሎናል። በሪቫይቫሉ ጊዜ የሰራ ሁለት ዝም ብዬ በጥሞና ስመለከት ያ እሳት እኔም ወለፍታው ስላገኘኝ የዛ ውጤት ስለሆንኩኝ እኔም ፍርሃት እኔ በጣም አቶርኒ ጀነራል ነበር አጎቴና በጣም ነው መፈራው በምድር ላይ በጣም መንፈስ ቅዱስ ተሞልቼ ጸሎት ለምን ቆም ብዬ መንፈራፈር ጀመርኩ። ለምን አቆምን? እየተጸለየልን እንዴ መሸ መሄድ አለብን። ምን ነካሽ? በቃ ትንሽ እንጸልይ በእናታችሁ ገና ነው እያልኩኝ ስንፈራፈር አጎትሽ መጣ አሉኝ። የእውነት ነው የምላችሁ እንትን ነው መፈራው። አንዳንዴ በቃ እንደው እንዲህ ነው የምንቀጠቀጠው ሲጠራኝ ሊቆጣኝ። ያን ጊዜ ምን አልኩ? ይምጣ አልኩ። ገረመኝ በጣም እኔ ራሴ። ይምጣ ታዲያ እንጸልይ እንጂ እዛ መድረሴ ቢታቅ በጣም እኮ ተደብድቤያለሁ። በጣም ብዙ ነገር አይቻለሁ እኮ ተክጃለሁ፣ ተጥያለሁ። ነግራለሁ ብዙ ጊዜ በቃሪያ ጥፊ ይሄ የተሰበረ መስሎኝ ነው በደም ቡልቡል ሲል። የእግዚአብሔር ፍርሃት በውስጣችን ሲገባ የሰውን ፍርሃት ሁሉ አውጥቶ ይጥለዋል። የሰይጣንን ፍርሃት አውጥቶ ይጥላል። ነገ የሚባለው ነገር አንፈራውም። ነገ ያለው በእግዚአብሔር በአምላካችን እጅ እንደሆነ እናውቃለን። ነገን የያዘው እሱ ነው። የኔ ነገ እግዚአብሔር እጅ ነው፣ እኔ እጅ አይደለም። የእናንተም ነጋችሁ እግዚአብሔር እጅ ነው ያላችሁ። እግዚአብሔር እጅ ነው፣ ነገ በአምላኬ እጅ ነው የሚል እስቲ ነገ ምን አበላለሁ፣ ልጆቼን ምን ከፍላለሁ፣ ነጋችሁ በእግዚአብሔር እጅ ነው። የልጃችሁ ነገር በእግዚአብሔር እጅ ነው። ኑሯችሁ በእግዚአብሔር እጅ ነው። ፊውቸራችሁ በእግዚአብሔር እጅ ነው። በእግዚአብሔር ነጋችን ማንፈራው ነው። ስንፈራ እግዚአብሔርን ስንፈራ እንደ አንበሳ ደቦል ልባችን ይደፍራል። የሚፈራው ነገር አይኖርም። ለእውነት ይቆማል፣ ለጽድቅ ይቆማል። እንደ አስቴር ባይፈቀድም ሕጉ እስከ ሞት ቢወስደኝም ሄዳለሁ አለች። የእግዚአብሔር ፍርሃት ልንገራችሁ ውበታችሁ ነው። ሜካፕ አይደለም ውበታችሁ፣ የእግዚአብሔር ፍርሃት ነው። ስለዚህ እኔ የሰጠኋችሁ የፍቅር የኃይል ራስን የመግዛት እንጂ የፍርሃት መንፈስ አይደለም። ስለዚህ ምንድነው ልላችሁ የፈለኩት ዛሬ ፍሩም አትፍሩም ነው። ፍሩም አትፍሩም። እግዚአብሔርን ፍሩ፣ ሰይጣንን አትፍሩ፣ ሰውን አትፍሩ፣ ነገን አትፍሩ፣ ኢኮኖሚውን አትፍሩ። አሜሪካ እንዲህ አለ፣ ዩሮፕ እንዲህ አለ፣ አትፍሩ። አይመለከታችሁም፣ አይመለከተንም። እኛን የዓለም ኢኮኖሚ አይመለከተንም። የሚያበላን እግዚአብሔር ነው፣ የሚያኖረን እግዚአብሔር ነው። እስከ ዛሬ ድረስ እንዳትሞት በህይወት ያኖረህ እኮ እግዚአብሔር ነው። አንተ እኮ ራስን ጠብቀህ አይደለም እኮ እግዚአብሔር ነው።
ነገም እግዚአብሔር ነው፣ ዛሬም እግዚአብሔር ነው፣ ለዘላለም እግዚአብሔር ነው። ማይ ጋድ ይሄ ሪቫይቫል በውስጣችሁ ይምጣ። the fear of God is the beginning of all wisdom። ለኔና ለእናንተ ጥበብ ይሄ ነው። በቃ ሁለት ነገር ልጠይቃችሁ ነው። በቃ የጨረስኩ ነው፣ ጨርሻለሁ። አንዱ የፍርሃትን መንፈስ ዛሬ ከዚህ ሳትወጡ አራግፋችሁ ትወጣላችሁ። ማናችሁም ይሄንን ድምጽ ሰምታችሁ እየፈራችሁ እንደገና አትሄዱ። አልተሰጣችሁማ፣ እግዚአብሔር አልሰጣችሁም። ምንጩ ሰይጣን ነው። ወይኔ እኔ እኮ እፈራለሁ፣ ወይኔ እንዲያደርጉኝ ነው፣ ወይኔ እኮ ከሰይጣን የመጣ የፍርሃት መንፈስ በካልቾ ረግጣችሁ ራሳችሁ ከራሳችሁ ላይ አስባሩት። ዛሬ አስወጡት፣ አስወግዱት። በቃ እግዚአብሔር ካልሰጠ ምን ያደርጋል እናንተ ጋር? በሁለተኛ ደረጃ ሰውን አክብሩት፣ ሰውን ውደዱ፣ ሰውን እርዱ፣ ለሰው ጸልዩ፣ ለሰው ማልዱ። ሰው ግን አይፈራም፣ እግዚአብሔር ነው የሚፈራው። ይከበራል። ይቅርታ አድርጉልኝ። አሮጋንት ሆኖ እንደው ዝም ብሎ እኔ እግዚአብሔር ነው የምፈራው ብሎ እንደው ዝም ብሎ እንደው ባለጌ መሆን አይደለም። I'm not saying that። እግዚአብሔር የሚላችሁን ህይወትና የጽድቅ ጉዞ ለመጓዝ ሰውን ከፈራችሁ የሰው ነገር ይሰረዛል፣ የእግዚአብሔር ነገር ይጨበጣል። ተግባብተናል አይደለም? አዎ። ጌታን የማይከተሉ አሉ ብዙዎች። እግዚአብሔርን ለመከተል ለመሄድ ምን አንቺ ጸሎት አበዛሽ? እሺ ይሄ ምን ቤተክርስቲያን እሺ ኧረ እባክሽ ከእግዚአብሔር የሚለይሽ ነገር ሁሉ የሚቆረጥ ነው። ሰይጣን የወደቀ ጠላት ነው። የወደቀ ጠላት ነው። በዚህ ምድር እንዲገዛ ያደረገው አዳም ነው። ስልጣኑን ያስረከበው አዳም ነው። ስለተገዛለት ፈቃዱን ስላደረገለት እግዚአብሔርን እምቢ ብሎ ሰይጣን እሺ ብሎ ስለተገዛ ነው እንጂ ምድር ላይ ስልጣን የያዘው በእኔና በእናንተ ላይ ግን ሰይጣን ስልጣን አይሰራብንም። በዚህ ዓለም እንድንገዛ ተሹመናል። በዳነው የደህንነት ጸጋ በተቀበልነው የተትረፈረፈ ጸጋ በምድር ላይ ትገዛላችሁ ተብለናል። እግዚአብሔርን መፍራት፣ ጠላትንና ፊውቸርን ሰውንም አለመፍራት። ዛሬ በእግዚአብሔር ፊት ወስናለሁ። ከዚህ በኋላ ቢገለኝም ተብሎ ይወሰን እንጂ ግን አንሞትም። አትሞቱም። ለእግዚአብሔር ለጽድቅ ወስናችሁ አትሞቱም። የሞቱም የሉም። በእርግጥ ለእግዚአብሔር መስዋዕት የሆኑ አሉ። መርጠው ማለት ነው። ቢክዱት ይቀሩ ነበር። ስለዚህ ከእግዚአብሔር ተለይቶ ከመኖር ከእግዚአብሔር ጋር አብሮ መሞት አይሻልም? በክብር እሱ ስለሚቀበል እንደ እስጢፋኖስ ማለት ነው። ጌታ ኢየሱስ በቀኝ ዙፋን ላይ ተቀምጧል ይልና የእስጢፋኖስ ጊዜ ብድግ አለ። ልጁ ሲወገር ብድግ አለ ይላል። እስጢፋኖስን ሊቀበር ሃሌሉያ። ከሞቱም የክብር ሞት አለ። እንጸልያለን። የምትጸልዩት በእውነት ነው የምላችሁ። ይሄንን አምነዋል። ሌሎች ቁጭ ብሎ እኔ ይሄንን አልቀበልም ምንም ለውጥ አልፈልግም የምትሉ ቁጭ ስላላችሁ፣ ግን በእውነት እግዚአብሔርን በመፍራት መንፈስ ዛሬ ያገኘኛ አምላኬ የሚል ሰው ይነሳና እንጸልያለን። አጭር ደቂቃ ነው የምንጸልየው። በጌታ በኢየሱስ ክርስቶስ ስም ስልጣን እንጸልያለን። የሚሰማ አምላክ አለ፣ የሚያደርግ አምላክ አለ፣ ብርቱ አምላክ አለ፣ ሕያው አምላክ አለ፣ ሊጠቀምብን የሚፈልግ you are marked። ዛሬ በዚህ ቃል ግንባራችሁን ነክቶታል እግዚአብሔር ለሪቫይቫል፣ ለሚመጣው የጽድቅ ወረራ፣ ለሚመጣው እሳት፣ ለሚመጣው የመንፈስ ቅዱስ መነቃቃት ለሁሉ እግዚአብሔር አምላክ እስቲ እጆቻችሁን አንሱ። ይሄው በፊትህ የሚጣለውን የፍርሃት መንፈስ እጥለዋለሁ በሉ። ጮክ በሉና የሚጣለውን የፍርሃትን መንፈስ እጥላለሁ። አልፈራም፣ አምነሃለሁ።
አንተን አምናለሁ። በመፍራት በማመን እከተልሃለሁ። በዛሬው ቀን በኢየሱስ ክርስቶስ ስም የሚያስፈራኝን ሁሉ ጣልኩት። በኢየሱስ ስም ጣልኩት። በኢየሱስ ስም ስልጣን ከላያችሁ ላይ በቃሉ ሞዶሻ ይቀጥቀጥ። የፍርሃት መንፈስ በጌታ በናዝሬቱ በኢየሱስ ክርስቶስ ስም ስልጣን በመንፈስ ቅዱስ እሳት ይቃጠል። ማክሪቢሻላ ክሮፓሳናማ ልጁ ነፃ ካወጣችሁ ነፃ ናችሁ ተብሎ ተጽፏልና በናዝሬቱ ጌታ በኢየሱስ ክርስቶስ ስም እያንዳንዳችሁ እናንተ ያመናችሁ ከፍርሃት መንፈስ በኢየሱስ ስም አወጅኩኝ። ነፃ ወጣችኋል። ነፃ ወጣችኋል። ነፃ ወጣችኋል። ማክሪሳል ሀዶክራ አምናለሁ እንጂ አልፈራም ብሉና ጩሁ። የእግዚአብሔር መንፈስ ይከተላችሁ። የእግዚአብሔር ቃል ውስጣችሁን ይቅረጸው። የእግዚአብሔር እሳት ይከተላችሁ። ለእግዚአብሔር ፍቅር ይግባባችሁ። እግዚአብሔርን ከሁሉ በላይ የመውደድ ጸጋ ይሰጣችሁ። የክብር መጎናጸፊያ ይውደቅባችሁ። ለሪቫይቫል ለሚመጣው የመንፈስ ቅዱስ እሳት እጃችሁን የሰጣችሁ አርበኞች ያድርጋችሁ። በኢየሱስ ስም ተባረኩ። ለበረከትም ሁኑ። አሜን። ጨርሰናል። ተባረኩ።